ይሄ ምን እንደሆነ ታውቃላችሁ? አጋጣሚውን ልንገራችሁ ማለት ነው። እኔ ያወቅኩበትን አክስቴ ቤት እሄዳለሁኝ። የአክስቴ ልጅ 9ኛ ክፍል ተማሪ ነው። ማለትም 17 ወይ 16 ዓመቱ ቢሆን ነው ማለት ነው። እና ክፍሉ ስገባ ከላፕቶፕ ጎን ቁጭ ብሎ አገኘሁት ማለት ነው። ከዛም በኋላ አነሳሁትና ለእናቱ ይሄ ምንድነው ታውቂያለሽ ወይ አልኳት። ይሄ አለችኝ የአፍ ጠረን ማጽጃ ነው፣ እሱ የሚጫወትበት ነገር ነው፣ አፉን ምናምን የሚጠብቅበት ነው አለችኝ። እንደዛ ብሎ አሳምኗታል። የሚገርማችሁ ነገር ማለት ነው ተመልከቱት። ቻርጀር አለው፣ ፍሌቨር አለው፣ ምን አለው። ለማታውቁት ሰዎች ማለት ይሄ ኤሌክትሮኒክ ሲጋራ ነው። በቃ ቬፐራይዘር ይባላል። ቬፕ ነው የሚጠሩት ማለት ነው። ትውልድ ገዳይ፣ ለበሽታ የሚያጋልጥ ይሄ ለካንሰር ለሳምባ ምናምን በቃ ለበሽታ የሚያጋልጥ ሲጋራ ነው። ዘመናዊ ሲጋራ፣ ኤሌክትሮኒክ ሲጋራ ነው። የማታውቁት ሰዎች ወላጆች ምኖች ካላችሁ ይሄንን ልጃችሁ ላይ ካያችሁት ተቀበሉት። ጭራሽ ማለት ነው አፕግሬድ እያደረጉ ምን እያሉ ምናምን ያመጡት ነገር ነውና ትውልድ ገዳይ የሆነ ነገር ነው። እባካችሁ ልጆቻችሁን ጠብቁ።